lessons as a groundbreaking coach. 3 times a champion of Spain, 3 times a champion of Germany. ቃላት እስክስታ የሚወርዱለት ኮሜንታተሩ ድሩሪ የእግር ኳሱን ጠቢብ ለመጥራት አንደበቱ ላይ የመጡለትን ቅጽሎች ሁሉ ደረደረ። ያሳካቸውን ስኬቶች ሁሉ ዘርዝሮ ያ ድል የማድረግ አባዜ የተጠናወተው ሊቅ እረፍተ ቢሱ እቅድ አውጪ ያ አይረኬው ድል አድራጊ እያለ ከጠራው በኋላ ክብርና ታሪክ ያላቸውን የእግር ኳስ ክብረ ወሰኖች እየፈለገ የሰባበረ ብሎም አላልቅ ሲለው ይህ ሰውስ ክስተት ነው ብሎ ደመደመ። ሰውየው በዘመናዊ እግር ኳስ ላይ ያመጣውን አብዮት ዘርዝረው መጨረስ ያቃታቸው ብዙ ናቸው። ዘ አርት ኦፍ ፉትቦል ወር ብሎ ያስነበበው መጽሐፍ ባይኖርም በእርግጥም እሱ የእግር ኳሱ ሰንዙ ነው። የእግር ኳሱ ኮማንደር አገር ትሁንልኝ በሚላት ካታላን ውስጥ ቲኪታካ እያለ የባርሴሎና ጄኔራል ሆኖ ሲከሰት የዮሃን ክራይፍን ቶታል ፉትቦል ላቅ ወዳለ ማማ እየሰቀለው ነበር። በዓለም ላይ ቢያንስ 3.5 ቢሊዮን ሕዝብ ይከታተለዋል የሚባልለትን ይህንን ስፖርት የበለጠ ቃልብ ሳቢና ዕውቀት መር ተወዳጅም እንደሆነ ያደረገው የእግር ኳስ አንጎል ካታላንን ሲያደምቅ፣ በባቫሪያን ላይ ሲነግስ፣ በላንክሻየር ዘውድን ሲደፋ፣ እግር ኳስ ጨዋታን የሚወዱ ሁሉ የሚያዝናናቸውን ነገር በዕውቀት እንዲከታተሉትም ሲያደርግ የኖረ ሰው ነው። የሰው ልጆች እግር ኳስን 22 ሰዎች የሚሻሟት ቅሪላ አድርገው እንዳይመለከቱ ያደረገው ጠቢብ በአካላዊ ብቃት ላይ ብቻ የተመሰረተ ሳይሆን በቦታ ቁጥጥር፣ በቴክኒክና በአእምሮ የበላይነት ላይ የተገነባ ስልታዊ የስነ ልቦና የውትድርናና የሳይንስ ቼዝ እንዲመስል አድርጎ በውብ ታሪክ ጽፎላቸዋል። የእግር ኳስ ፈላስፋው በሜዳ ላይ የሚፈጥረው የቦታ አጠቃቀም ተጫዋቾች እንደ አቶም እንዲሳሳቡና እንዲገፋፉ የሚያደርግበት የኳንተም ፊዚክስ ስሌትን ይመስላል። ኳስ በጠፋች በተነጠቀች በ5 ሰከንድ ውስጥ መልሶ የማጥቃት ግፊቱ ደግሞ ጠላትን መውጫ ቀዳዳ እንደሚያሳጣ የተዋጣለት ወታደራዊ ስትራቴጂስት ያስመስለዋል። ይህንን ሁሉ ሳይንሳዊ ሩጫ ደግሞ ተመልካችን በሚያስደምም የመዝናኛ ኦፔራ አጅቦ ያቀርበዋል። ይህንን ጥልቅ የእግር ኳስ ጥበብ ቤተ ሙከራ ውስጥ አብረውት የቆዩት ኳስን በስበት ሕግ አውርዶ ሜዳውን በወታደራዊ ስልት ከፍሎ ጨዋታውን በኪነ ጥበብ ውበት አድምቆ ሲመራ በርካታ ፈለጉን የሚከተሉ ጠቢባንን አፍርቷል። ኳስን ከቆዳ ሉልነት ባለፈ እንደ ሳይንስና ፍልስፍና ከእግሩ ስር ቁጭ ብሎ የተማሩት እነ ሚካኤል አርቴታ፣ ቪንሰንት ኮምፓኒና ዣቪ ሄርናንዴስ ዛሬ የአውሮፓ እግር ኳስን የሚዘውሩ አዳዲስ መሪዎችና ሻምፒዮኖች ሆነዋል። እሱ የመጫወቻ ሜዳን ወደ መማሪያ ክፍልነት የቀየረ የዘመናችን ታላቅ አሳቢ ነው ያስባለውም ይሄው ነው። When we lost the Premier League and you were there, and trips to Istanbul when you were there too. ጆሴፕ ፔፕ ጓርዲዮላ ሳላ ከተወዳጁ እግር ኳስ ከሚወደው የአሰልጣኝነት ሥራ ለ19 ዓመታትም ከከረመበት ከፍታ ገለል ማለትን መርጧል። የፔፕ ሙያዊ ዲሲፕሊን ለየትኛውም የሥራ መስክ ለተሰማሩ ሁሉ የሚያስጨብጠው ቁም ነገር ብዙ ነው። ትዳሩን ሳይቀር የሰዋለትን አሰልጣኝነት ከማንቸስተር ከተማ ትቶ ዘወር ከማለቱ በፊት ያደረጋቸው ነገሮች ሁሉ ለየትኛውም ኃላፊነት ለሚሰማው ሰው መማሪያ ይሆናሉ። ለተተኬ ትቼው የሚሄደው ቤት ለቀጣዩ መሪ የማስረክበው ሥራ የተበላሸና የተዳከመ መሆን የለበትም ብሎ ሲሰራ 30 ዓመት የተሻገረ የፍቅርና የትዳር ሕይወቱን ጭምር አጥቷል። ከ10 ዓመታት በፊት በእንግሊዝ ማንቸስተር ከተማ በደረሰ ወቅት ለመጀመሪያ ጊዜ በሰጠው መግለጫ ላይ ከትዳር ቀለበቱ ጋር ነበር። ከ10 ዓመት በኋላ ከማንቸስተር መውጣቱን በገለጸበት መግለጫ ላይ ያ የትዳር ቀለበቱም የለም። የሆነውም የሚመራው እግር ኳስ ቡድን በተዳከመበት ወቅት ባለቤቱ ስራህን ለቀህ ለትዳርህ ጊዜ ስጥ ባለችው ጊዜ ለተተኬ እርባና ቢስ ተቋም አላስረክብም ብሎ በአቋሙ በመጽናቱ የመጣ ነው። እናም ፍቺ ሆነ። ይህ ከሆነ በኋላም በስንብት መግለጫው ላይ ከ10 ዓመታት በፊት በማንቸስተር ከተማ የሽብር ጥቃት ሲደርስም ጭምር አብራው የነበረችውን ሚስቱን ከ10 ዓመት በፊት ባለቤቴና ፍቅረኛዬ የሚላትን ክሪስ እያለ የሚያቆላምጣትን ክሪስቲና ሴራን የልጆቼ እናት ሲላት ተሰማ። When you live 10 years here, you know all the corridors of that city, you know, in the good and the bad ones. Okay, it was important. Chris, the mother of my kids, and my little daughter was in arena in that moment. ስራዬን አምናና ታቻምና መልቀቅ እችል ነበር። ያኔ ግን ቡድኑ የተዳከመ ሆነ። እንዲያ ባለ ሁኔታ ትቸው ስራ ብለቅ የፕሮፌሽናል ሰው ተግባር አይደለም የሚለው የፔፕ አቋም አንድ ኃላፊነት የሚሰማው ሰው ከአንድ ሹመት ላይ ሲለቅ ምን ማድረግ እንዳለበትም የሚያስተምር ነው።
ምነው አሁን መልቀቅን ፈለግህ ሲሉት አንድ ድርጅት ውስጥ ሰዎች ለብዙ ዓመታት መቆየታቸው ጥሩ አይደለም፣ ነገሮችን እንደገና ለማጤንና ለአዳዲስ ፊቶች እድል ለመስጠት ሁሉም ነገር መልቀቅ አለበት ሲል መለሰ። በዚህ ዝግጅት የፔፕ ጓርዲዮላን የእግር ኳስ ሊቅነት መመርመር ጉዳያችን አይደለም። እግር ኳሰኛውን ፔፕ ሳይሆን ፖለቲከኛውን ፔፕ ግን በጥቂቱ እንቃኘዋለን።